ሐረግ ድራማ ክፍል 64 ዛሬ እንግዲህ ይለቀቃል ብለን ስንጠብቃቸው ነበረ። ነገር ግን አልለቀቁም ወይ? ሐረግ ድራማ የሰው ልብ እያንጠለጠሉ ቀረት የሚሉትስ ነገር እንግዲህ ክፍል 63 መጨረሻ ላይ እንዳየ ነው ሂዋን ለኤፍራታ ፖሊስ እንደሆነች እየነገረቻት ነበረ። ታዲያ በአብዛኛ ተመልካች አሁን ላይ ሂዋን ስለደረሰችላት ኤፍራታ ሀፌትን አታገባውም የሚል እንግዲህ ተመልካችም ያን ነገር ነው በልቡ የያዘው። እናነ ምን ይፈጠር ይሆን የሚለውን ለማየት እንግዲህ እኛ በጉጉት እየጠበቅናቸው ነበረ። ምክንያቱም ሀፌትና ኤፍራታ በፍጹም መጋባት የለባቸውም ብለን ስላሰብን ለዛ ነገር አሁን ላይ ሂዋን ምን ታደርጋለች የሚለውን ለማየት እንግዲህ ዛሬ ይመጣሉ ብለን በርበር ብናይ ቀሩ ማለት ነው። እንዴት ነው የሚያነድዱ ግን! እንዴት ይቀራ? በዚህን ሰዓት የሰው ልብ አንጠልጥሎ ቀርት ይባላል። ለማንኛውም ውድ ቤተሰቦች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። እንግዲህ ሐረግ ድራማ እኔ በጣም ነው የምወዳቸው፣ በጣም ደስ የሚሉኝ እንዲሁም ደግሞ በቃ እስካሁን ድረስ ከክፍል 1 እስከ 64 ድረስ በጣም ደስ የሚልና አሪፍ ነበር። እንግዲህ አሁን ላይ የዚህ ድራማ ነገር የሚበላሸው እውነት ሀፌት ኤፍራታን ካገባት ድራማው ለራሱ በጣም ነው የሚያስጠላው። ነገር ግን ሀፌት እና ኤፍራታ ካልተጋቡ ድራማው እንግዲህ እንደቀጠለ ይሆናል ማለት ነው። እና ውድ ቤተሰቦች እንግዲህ ዛሬ ባለመምጣታቸው ምን ተሰማቸው? እውነት እኔ ይመጣሉ ብዬ ብገባ በወጣ የሉም ቀርታሉ። እናም እንግዲህ ደግሞም ያው ኤፍራታስ ለሄዋን ፖሊስ ነኝ ብላታለች። ሁሉንም ነገር እውነታውን ትነግራት ይሆን ወይንስ ደግሞ አትነግራትም የሚለውም አለ። ለማንኛውም ግን ሐረግ ድራማ አሁን ኤፍራታ ያለችበት ከባድ ችግር ውስጥ ስለሆነች አሁን ቤዛ ደግሞ ከእስር ቤት ከመጣች ጽዮንና ቤዛ ሆነው ኤፍራታን የሆነ ነገር እንዳያደርጓት እፈራለሁ። አንደኛ ናታንንም አልፈልግህም ሌላ አላገባ ነው ብለዋለች። ታዲያ ቤዛ ደግሞ አሁን ላይ ክፍተት ለመፍጠር ስለምትፈልግ ሀፌትን እንደምታገባ ስትነግረው ናታን ደግሞ መልሶ ሌላ ችግር ውስጥ እንዳይገባም እስጋት አለኝ። ለማንኛውም ግን ቀሩ ወይኔ እንዴት እንደተናደርኩኝ! እንዴት ይቀራሉ? በዚህን በቃ ማወቅ በጣም ይጓጉቼ የነበረ። እንግዲህ ሀፌትም ኤፉዬ ሊያገባ የሰርግ ፕሮግራሙ በቃ ተዘጋጅቶ ነበር ማለት ነው። እና እንግዲህ ዝግጅቱ ሲከስር ዝግጅቱን ከዛ ከጋርዶቹ ጋር ከነዛ ሴቶችን እያሰሩ ከሚያንገላቱ ሰዎች ጋር ይበለዋል ማለት ነው። ራሱ እንዳቦካ ራሱ እዛው ጋግሮ ይበለዋል ማለት ነው። እና ኤፉዬን የሚያገኝ መስሎት እሱ ልቡ ተንጠልጥሏል፣ በሀሳብ እየሄደ ነው። ለማንኛውም ወደ ቤተሰቦች ሐረግ ድራማ አለመምጣታቸው ዛሬ ምን ተሰማችሁ? እውነት በጣም ነው የተናደድኩት እኔ። ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርገው።